ሰላም ቤተሰብ እንደተለመደው ዛሬም በጣም አስገራሚና ልብ አንጠልጣይ ታሪክ ይዤላችሁ መጥቻለሁ። ታሪካችን የሚጀምረው ሚንሲክ የተባለ አንድ ከቤተሰቡ ጋር በአባቱ የትውልድ ከተማ በሆነችው ጎሶንግ ከተማ ለመኖር ሲሄድ ሲሆን የሚንሲክ አባት የትውልድ ከተማውን ከጎበኘ ረዥም ጊዜ ስለሆነው የከተማዋን መንገዶች እንደረሳ እንረዳለን። በዚህም ምክንያት በመንገድ ላይ ያገኘውን አንድ መካከለኛ ዕድሜ ላይ ያለ ሰው እርዳታ ይጠይቅና ሰውየው አቅጣጫውን ከነገረው በኋላ የሚንሲክ አባትና ቤተሰብ ጉዟቸውን ይቀጥላሉ። ጎሶንግ ከተማ ሲደርሱ የሚንሲክ አባት ቄስ እንደሆነና በከተማው ነዋሪዎች ለረዥም ጊዜ ተዘግቶ የነበረውን ቤተ ክርስቲያን እንደገና ለመክፈት ማቀዱን እንረዳለን። በማግስቱ ሚንሲክ ከአባቱ ጋር ወደ አዲሱ ትምህርት ቤት ሲሄድ አባትየው ልጁ ሚንሲክ ብዙ ጊዜ ችግር የሚፈጥር ተማሪ መሆኑን ስለሚያውቅ ምንም አይነት ችግር ውስጥ እንዳይገባና በትምህርቱ ላይ ብቻ እንዲያተኩር ይመክረዋል። ትምህርት ቤት ሲደርስ አስተማሪዋ ወደ ክፍሉ ተወስደውና ራሱን በክፍሉ ተማሪዎች ፊት እንዲያስተዋውቅ እድሉን ስትሰጠው ሚንሲክ ከሱዎን ከተማ የመጣ አዲስ ተመዝጋቢ ተማሪ መሆኑን ይነግራቸዋል። በዚህ ጊዜ በክፍል ውስጥ የሚንሲክ ትኩረት ዝምተኛና ብዙ ድብደባ የደረሰባት በምትመስል ዮጁ በምትባል ልጅ ይሳባል። የጁ በክፍል ጓደኞቿ ብዙ ጊዜ ድብደባ ስለሚፈጸምባት ምንም ጓደኛ እንደሌላት እንረዳና በክፍል ውስጥ ካሉ የዩጁ ደብዳቤዎች አንዱ ለሚንሲክ ከዩጁ ጋር ጓደኛ እንዳይሆን ሲነግረው ምክንያቱም ከእሷ ጋር ጓደኛ ከሆነ ሁሉም እንደሚጠላውና እንደሷ ድብደባ እንደሚደርስበት ያስጠነቅቀዋል። ክፉዎቹ ተማሪዎቹ ዩጁን ሁልጊዜ የሚያንገላቱበት ምክንያት አባቷ በነፍስ ግድያ ወንጀል ተከሶ ስለነበር እንደሆነና ምንም እንኳን አባቷ ወንጀሉ ሲፈጸም በወንጀል ቦታው እንዳልነበር በቂ ማስረጃ አቅርቦ ከፍርድ ቤት በነጻ ቢሰናበትም የጎሶንግ ከተማ ነዋሪዎች ግን አሁንም ወንጀሉን የፈጸመው እሱ ነው ብለው እንደሚያምኑ ሚንሲክ ከክፉ ተማሪዎቹ ይረዳል። ሚንሲክ በሱዎን ከተማ ትምህርት ቤት ላይ በጣም አስቸጋሪ ተማሪ እንደነበር ክፉዎቹ ተማሪዎች ሲያውቁ እንደነሱ አረመኔ ተማሪ መስሏቸው ጓደኛቸው እንዲሆን ያስገድዱታል። ሚንሲክ ከነሱ ጋር ጓደኛ መሆን ባይፈልግም ከነሱ ጋር ጠላት ሆኖ እንደ ዩጁ ሁሌ ከመደብደብ ስለሚሻል አብሯቸው ከመዋል ውጪ ሌላ አማራጭ አልነበረውም። ቀናት እያለፉ ሲሄዱ ሚንሲክ አልፎ አልፎ ዩጁን በክፍል ተማሪዎቹ እየተደበደበች ቢያይም ምንም ሳያደርግ ዝም ብሎ ለማለፍ ይወስናል። ነገር ግን አንድ ቀን ክፉዎቹ ተማሪዎች ከአንድ የዕቃ መሸጫ ሱቅ ገንዘብ እንዲሰርቅና በገንዘቡ አንድ ላይ እንዲዝናኑበት ሲነግሩት እንደ ቀልድ አድርገው ቢነግሩትም እምቢ ካላቸው ጥሩ እንደማይሆን የተረዳ ሚንሲክ ስርቆቱን ለመፈጸም ይስማማል። ነገር ግን ገንዘቡን እየሰረቀ ሳለ በሱቁ ባለቤት ይያዝና ትዕይንቱ ወደ ሚንሲክ ወላጆች ተቀይሮ ለቤተ ክርስቲያናቸው ማስታወቂያ የሚሆኑ ወረቀቶችን ሲበትኑ እናያለን። ነገር ግን ወደ አንድ የመዋቢያ ዕቃዎች መሸጫ ሱቅ ደርሰው የሚንሲክ አባት መስበክ ሲጀምሩ ሊገዙ የመጡ የመሰላት የሱቁ ባለቤት በጣም ተናዳ ከሱቁ እንዲወጡ ትጠይቃቸዋለች። የሚንሲክ ቤተሰብ ከመውጣታቸው በፊት ለተናደደችው የሱቅ ባለቤት እናቱ ስላዘኑ አንድ ቻፕስቲክ ከሱቋ ትገዛለች። ይህ በእንዲህ እንዳለ ሚንሲክ ሲሰርቅ ስለተያዘና ሚዝናኑበት ብር ስለሌለ የተናደዱት ክፉዎቹ ልጆች እንደ ቅጣት እንዲሆነው የዩጁን እጅ ይዞ ወደ ቤቷ እንዲያደርሳት ሚንሲክን ያዙታል። ምንም እንኳን መጀመሪያ ላይ ቢያመነታም ወደ ቤቷ ልሸኛት ይወስንና ወደ ቤቷ በእጇ እየጎተተ ሲያደርሳት አባቷ አይቶ የሴት ልጁ የፍቅር ጓደኛ ስለመሰለው በደግነት ተቀብሎት ከነሱ ጋር መክሰስ እንዲበላ ይጋብዘዋል። ውጭ ሆነው ሚንሲክን ይጠብቁ የነበሩ ክፉዎቹ ተማሪዎች ቢደውሉለት ስልክ ስላላነሳ ተናደው የዩጁን ቤት መስኮት በድንጋይ ሰብረው ይሄዳሉ። ከዚያም ትዕይንቱ ወደ ሚንሲክ አባት ወደሚመራው የቤተ ክርስቲያን አገልግሎት ይቀየርና በስብሰባው ላይ የነበሩት ጥቂት ሰዎች በትኩረት ሲያዳምጡት እንመለከታለን። በኋላ ላይ ሚንሲክ ከጓደኞቹ ጋር እግር ኳስ እየተጫወተ ሳለ ኳሷ ወደ ጫካ ትገባና ሚንሲክ ኳሷን ፍለጋ ሲሄድ ጉድጓድ ውስጥ ተይዛ የምትጮህ ፍየል ቢያይም ሚንሲክ ፍየሏን ከመርዳት ይልቅ ኳሱን ብቻ ይዞ ይመለሳል። ከሰዓት በኋላ ሚንሲክ የሰረቀውን ገንዘብ ለመመለስ አስቦ በዕቃ መሸጫ ሱቁ በኩል ሲያልፍ ሱቁ ዝግ ሆኖ ስለነበር ሊመለስ ሲል እንደ ድንገት ከዩጁ ጋር ይገናኛል። ባለፈው አባቷ ባሳየው ደግነት የተነካው ሚንሲክ ዩጁን ምሳ ይጋብዛትና እናቱ የገዛችው ቻፕስቲክ እኔ ወንድ ስለሆንኩ አይጠቅመኝም በማለት ይሰጣታል። ይህን ዩጁ ስታይ በደስታ ፈገግ ብላ ለስጦታው ታመሰግነውና ይህ ደስ የሚል ጊዜ አንድ ያልታወቀ ሰው ደውሎ ወደ ፖሊስ ጣቢያ እንዲመጣ
እንደሚመጣ ሚንሲክን ሲነግረው ይቋረጣል። ፖሊስ ጣቢያ ሲደርስ ሚንሲክ በስርቆት ወንጀል እንደተከሰሰ ይረዳና መጀመሪያ ተገዶ እንደሰረቀ ሊናገር ቢፈልግም ክፉዎቹ ተማሪዎች እሱን ከማስመለጥ ውጪ በድርጊቱ እንዳልተሳተፉ አስቀድመው ስለመሰከሩ ጥፋቱን ከማመን ውጪ ሌላ አማራጭ አልነበረውም። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ድርጊቱ አባቱ ሲሰማ በሰው ፊት ስላዋረደው በጣም ተናዶ እስከ ቤታቸው ድረስ እየተቆጣው ሲሄድ ሚንሲክ አንገቱን ደፍቶ ለፈጸመው ወንጀል ይቅርታ ከመጠየቅ ውጪ ምንም ማድረግ አልቻለም። በማግስቱ ሚንሲክ ወደ ትምህርት ቤት ተመልሶ ከዩጁ ጋር ይገናኝና አንድ ፓኬት ብስኩት ይሰጣታል። በክፍል ውስጥ ከክፉዎቹ ልጆች አንዱ የሰጣትን ብስኩት ነጥቆ ሸሚዟ ላይ ሲደፋባት ቢያይም ሚንሲክ አሁንም ዝምታን ይመርጣል። የጁ የተደፋባትን ብስኩት ከጸጉሯና ከልብሷ ላይ ስታጸዳ ራሷን በመስታወት ታይና ይሄ ሁሉ ግፍ ሲደርስባትና ከምትወደው ሰው የተሰጣት ብስኩት ልብሷ ላይ ሲደፋ ዝም ብሎ ከማየት ውጪ ሌላ አማራጭ እንደሌላት ስትረዳ አምርራ ታለቅሳለች። ከትምህርት ቤት በኋላ ሚንሲክ የወላጆቹን በራሪ ወረቀቶች ሲበትን የጁ ታገኘውና ምን እያደረገ እንደሆነ ጠይቃ አባቱ የቤተ ክርስቲያን ቄስ መሆኑን ትረዳለች። ወደ ቤተ ክርስቲያን መግባት ትችል እንደሆነ የጁ ሚንሲክን ስትጠይቀው በጥያቄዋ ሚንሲክ ተገርሞ አዎ ብሎ ይመልስላትና የጁና ሚንሲክ ወደ ቤተ ክርስቲያን ይሄዳሉ። ነገር ግን ቤተ ክርስቲያኑ ጋር ሲደርሱ አንዳንድ ነዋሪዎች በየጁ እዚያ መገኘት እንዳልተደሰቱ እንመለከታለን። ከአገልግሎቱ በኋላ ሚንሲክ የጁን ከወላጆቹ ጋር ሲያስተዋውቃት አባቱ ሚንሲክ በመጨረሻ ከትምህርት ቤት ጓደኞቹ አንዷን ወደ ቤተ ክርስቲያን ይዞ በመምጣቱ ይደሰታል። ነገር ግን ስለ የጁ አባት የሚናፈሰውን ወሬ ከሰማ በኋላ የጁ በቤተ ክርስቲያን መገኘት መጥፎ ተጽዕኖ ሊያሳድር ይችላል ብሎ ስላሰበ አመለካከቱ በድንገት ተቀይሮ ሚንሲክን ይዟት ስለመጣ ይቆጣዋል። ከጥቂት ጊዜ በኋላ የጁ እንደገና በክፉዎቹ ተማሪዎች ስትደበደብ ሚንሲክ ያይና የጁ ምንም ሳታደርግ ይሄ ሁሉ በደልና ብቸኝነት እንደማይገባት ወስኖ በድፍረት ወደ ክፉዎቹ ተማሪዎች በመሄድ የጁን ለማዳን ሲሞክር ክፉዎቹ ልጆች እሱንም ጨምረው ይደበድቡታል። ከዚያም ሚንሲክ የጁን በአንድ ወቅት ጉድጓድ ውስጥ የወደቀችውን ፍየል ወዳየበት ጫካ ይወስዳትና ጉድጓዱ ጋር ሲደርሱ ፍየሏ አሁንም እዚያው ያገኟታል። ነገር ግን በዚህን ጊዜ ሁለቱም ፍየሏን አውጥተው ከአንድ ዛፍ ላይ ካሰሯት በኋላ በጫካው ዳርቻ ያለውን ውብ ገጽታ እያደነቁ የእግር ጉዞ ያደርጋሉ። ወደ ከተማው ሲመለሱ ሚንሲክና የጁ አንድ የፍየል እርባታ ቦታ ያዩና ፍየሏ ከዚያ የመጣች መሆን አለባት ብለው ያስባሉ። ከዚያም ለፍየሏ እንዳይበርዳት ሞቅ ያለ ልብስ ሊገዙላት ወስነው ለፍየሏ ልብስ ይገዙና ወደ ቤታቸው ሊወስዷት ሲሉ ፍየሏ የእሱ መሆኗን የተረዳው የእርሻው ባለቤት ያገኛቸዋል። የጁ ፍየሏን አሳልፋ መስጠት እንደማትፈልግ የተመለከተው ሚንሲክ ፍየሏን እንደሚገዛትና ብሩን ነገ እንደሚሰጠው ለፍየሏ ባለቤት ሲነግረው ሰውየውን በሀሳቡ ይስማማል። ከዚያን ጊዜ ጀምሮ የሚንሲክና የጁ ግንኙነት ይበልጥ ጠንክሮ አንድ ቀን የጁን እንደገና ወደ ቤተክርስቲያን ሚንሲክ ይወስዳታል። ነገር ግን ያ ቀን የጁ አባት ተከሶበት የነበረችው ትንሽ ልጅ የሞተችበት ዓመት መታሰቢያ ቀን ስለነበር ሁሉም የከተማዋ ሰዎች በሐዘን ውስጥ እንደሆኑ እንመለከታለን። የጁ ቤተክርስቲያኑ ላይ ሁሉም ሰው እሷ እንደገደለቻት በጥላቻ አይን እያፈጠጡባት እንደሆነ ትረዳና ልቧ ተሰብሮ ከቦታው ትሸሻለች። በዚህን ጊዜ ሚንሲክ ተከትሏት ሄዶ ወደ ቤተክርስቲያኑ ሲወስዳት ይህንን ሳያውቅ መሆኑ ገልጾ ይቅርታ ይጠይቃትና የጁን ለማረጋጋት እየሞከረ አባቷ ገዳይ እንዳልሆነ ይነግራታል። እውነተኛውን ወንጀለኛ ይዞ የአባቷን ስም እንደሚያጸዳ ቃል ቢገባላት የጁ ምንም ሳትናገር ትታው ትሄዳለች። ከዚያ በኋላ ሚንሲክ ለፍየሏ መግዣ የሚሆን ብር ከእናቱና ከቤተ ክርስቲያኑ መዋጮ ሲሰርቅ እንመለከትና በቀጣዩ ቀን ወደ ትምህርት ቤት የጁ ከመሄዷ በፊት ጸጉሯን ተሰርታ ብትዋብም ትምህርት ቤት ላይ ግን ክፉዎቹ ተማሪዎች እንደገና ያንገላቷታል። በዚህ ጊዜ የጁ ስትበደል የተመለከተው ሚንሲክ ተናዶ ከክፉዎቹ ተማሪዎች አንዱን ይደበድበዋል። ከትምህርት በኋላ ተማሪዎቹ ውጭ ላይ ጠብቀው ሚንሲክን ሲደበድቡት ለፍየሏ መግዣ የሚሆን ብር እንደያዘ ይረዱና ብሩን ወስደው ይሄዳሉ። ምንም እንኳን ብሩን ሚንሲክ ከእናቱ ቦርሳ የሰረቀው ፍየሏን ገዝቶ የጁን ለማስደሰት ቢሆንም የጁ ግን ተደብድቦና ገንዘቡን ተነጥቆ ስታየው አፍራ ብቻውን ትታው ትሄዳለች። ከዚያም የጁ ብቻውን ወደ ፍየሉ ባለቤት በመሄድ ፍየሏን የሚከፍሉበት ገንዘብ እንደሌላቸው ነግራ፣ ነገር ግን ፍየሏን በጣም ስለምትወዳት መውሰድ እንደምትፈልግ ለሰውየው
ታስረዳዋለች። በዚህን ጊዜ ሚንሲክ የጁ በእሱ ቅር እንደተሰኘች ተረድቶ ገንዘቡን ለማስመለስ ክፉዎቹን ልጆች ፍለጋ ይሄድና ገንዘቡን ተደባድቦ ካስመለሰ በኋላ ሚንሲክ ወደ ፍየሎቹ ባለቤት ቤቱ ቢሄድም ሰውየውን አላገኘውም። ከዚያም ሚንሲክ ፍየሏን ወዳሰሩበት የጫካው ዳርቻ ሲሄድ የጁና ሰውየው ባለጌ ነገር ሲፈጽሙ አይቶ ይደነግጣል። ሚንሲክ የጁ ለፍየሏ የምትከፍለው ብር ስለሌላት ራሷን ሆን ብላ ለሰውየው አሳልፋ እንደሰጠች ቢያስብም እውነታው ግን ሚስኪኗን የጁ ሰውየው በጉልበቱ አስገድዶ እንደደፈራት እንረዳለን። በዚህ ጊዜ ይህን ድርጊት ከሩቅ ሆኖ ያየው ሚንሲክ ወዲያውኑ ሲሸሽ ሚንሲክ ጥሏት እንደሄደ የተረዳችው የጁ ተገዳ እንዳደረገችው ለምትወደው ሰው መግለጽ ስላልቻለች በሐዘን ከማልቀስ ውጪ ምንም ማድረግ አልቻለችም። በማግስቱ የጁ ወደ ትምህርት ቤት ብትሄድም ሚንሲክን ስላላገኘችው ከትምህርት በኋላ ፍየሏን ይዛ ወደ ቤተ ክርስቲያን ትሄዳለች። በተጎሳቆለ መልክና በቆሸሸ ጫማ ስትገባ ሁሌም በንቀት ሲመለከቷት የጁ እሱን ለማግኘት ብቻ ወደ ቤተ ክርስቲያን እንደመጣች ሚንሲክ ተረድቶ ወዲያውኑ ፊቱን ከሷ ያዞራል። ሚንሲክ እንደገና ሊያያት እንደማይፈልግ የተረዳችው የጁ በሐዘን አንገቷን ደፍታ ትልቅ የተስፋ መቁረጥ ስሜት እየተሰማት ከቤተ ክርስቲያኑ ልትወጣ ስትል የደፈራት የፍየሏ ባለቤት እንደ ንጹህ ሰው ቁጭ ብሎ እየሳቀ ስታየው ስትጎዳ መጮህ ማታውቀው የጁ አይኖቿን በእንባ ይሞላሉ። ከዛ ሁላ ያሳለፉት መከራ በኋላ ሚንሲክ እንዲሁ ችላ እንደሚላት ምንም ያላሰበችው የጁ ፍየሏን ይዛ በሐዘን ስታለቅስ በድንገት ፍየሏ በዛ ማታ ትሮጣለች። በዚህን ጊዜ የጁ ፍየሏን ተከትላ ወደ ጨለማው ብትገባም እስከ መጨረሻው አትመለስም። ከጥቂት ጊዜ በኋላ ሚንሲክ ወደ ትምህርት ቤት ተመልሶ የጁ መምጣት እንዳቆመች ሲረዳ ይጨነቅና ከትምህርት ቤት በኋላ ወደ ፍየሉ ባለቤት በመሄድ ሆን ብሎ የፍየሎቹን ቤት በመክፈት ሁሉንም ፍየሎች እንዲያመልጡ ያደርጋል። ከዚያም ሚንሲክ የጁ ያለችበትን ቦታ ለማግኘት እየሮጠ ቢፈልጋትም ያገኘው የጠፋችውን ፍየል ብቻ ስለነበር ፍየሏን ለመያዝ ሲሞክር በድንገት ይወድቃል። ከዚያም ዞሮ በጀርባው በመተኛት ንጹህ የሆነውን የክረምት ሰማይ ይመለከትና የበረዶ ቅንጣቶች ፊቱ ላይ መውደቅ ሲጀምሩ በጎሶንግ ከተማ በረዶ ሲዘንብ የመጀመሪያው ጊዜ መሆኑን ተረድተን ፊልሙ ይጠናቀቃል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።